ማኪያቶን ጠጣ ብለው ወስደው ጥብስ የሚያዙ ሴቶች ከድርጊታቸው እንዲቆጠቡ የወንድ ላጤዎች ማህበር አሳሰበ። ተገደቧል። ከዚህ በኋላ መብራት አይጠፋብንም። ፈጣሪ ሆይ አይንህ ጠፍቶ ነው በለኝ። ግብጽ ኢትዮጵያን በኳስ አሸንፋለች። አሁን ሁሉም ኢትዮጵያዊ በጋራ አባይ ላይ ሽንቱን ሸንቶ መበቀል አለበት። ዶክተር አብይ አዲስ የሚወልደውን ልጅ ስሙን ማን የሚለው ይመስላል? አትክልት። ይገርምሃል፣ ሊስትሮ ሰርቼ ነው ሚሊዮነር የሆንኩት። ኧረ እባክህ በአንድ ጫማ 10,000 ብር ነበር የምትቀበለው? ሌሊት በህልሜ ፖሊስ ሲያባረኛው ፍቹ ምንድነው? እሰይ በል መታወቂያ ሳትይዝ ማን ተኛለህ? ቁርሴን ፒዛ ነው የምበላው። አንተ ምንድነው የምትበላው? እኔ ድሃ ልጅ ነኝ። ጠዋት ተነስቼ መከራዬን ነው የምበላው። አንድ ቀን የኢትዮጵያ ጠቅላይ ሚኒስትር ብትሆን ምን ታደርጋለህ? ለጉብኝት አሜሪካ ሄጄ በዛው ቀራለሁ። ማሙሽ ስምህንና ምን መብላት እንደምትወድ ንገረኝ። ስሜ ጠንክር ይባላል። መብላት የምወደው ነገር ደግሞ እቁብ ነው። ቆዳውን ቀለም እንደፈለገ የሚቀይር እንስሳ ምንድነው? እስስት። ታዲያ ለምንድን ነው ፈተና ላይ ዮኒ ማኛ ብለህ የመለስከው? ቤቢ ጉራጌ መሆናቸውን መቼ ነው ያወቅከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቀን። ኢትዮጵያ እንደተወለድክ መቼ ነው ያወቅከው? የተወለድኩ ሌሊት ጅብ ሲጮህ ስሰማ። የሚገርመው ማንም አልደነገጠም። ወገኖች ፋርማሲ ተመርቃ 100 ሚሊዮን ብር የተሸለመችው ልጅ ወላጆቿ ሌላ ልጅ የሚፈልጉ ከሆነ እስቲ ያጣሩልኝ። የት አለ ያስወለደኝ ዶክተር ጻ? ና ወደ መጣውበት ቦታ መልሰኝ። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ ጾህ። ቤተሰቦቼ የመጨረሻ ደሃ እንደሆኑ ገና ሰምቻለሁ። በዚህ እድሜ ስራ ምን እናደርግ? የዲያፐር ዋጋ ጨምሮ አልጻ። እንደውም ዱባይ ሄጄ እንድሰራ ቪዛ ቅርብ ይመጣል። ስታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው። አሁን 2090 ላይ ነን። እዚህ ዘመን ላይ ላልደረሱ ሰዎች ምን የምትለው ነገር አለ? እንኳን አልደረሳችሁ። ዳይፐር 2 ሚሊዮን ብር ገብቷል። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? እኛ ጉራጌ ነን። 10 ዓመት ሲሞላ ከተማ ሄደህ ስራ ትጀምራለህ። እስከዛ ያለ ስራ ከምቀመጥ ለምን እዚህ ሱቅ አከፍቱልኝ? በፈጸምከው ቀለል ያለ ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል። ምን ነው ክቡር ዳኛ፣ ከዚህስ የሞት ፍርድ ይሻል ነበር። ዘንድሮ ኢትዮጵያ 7 ቢሊዮን ችግኝ ትተክላለች ማለት ነው። ሰውዬ የምን ችግኝ ነው? መኖር አቅቶናል ወይ? ካልሆነ እኛንም ትከሉን። ታኩሬ ሽቶ ስንት ነው? 150,000 ብር። ካርታ አለው ወይስ ጨረቃ ነው? ጥበቃ እንዲደረግልኝ ፈልጌ ነበር። 5 ሊትር ዘይት ስለገዛው ለደህንነት ያሰጋኛል። በመንግስቱ ቅቤ ጠገበ ድስቱ፣ በመለስ ሁሉም ጠግቦ ፈስ በፈስ፣ በኃይልሻ 10 ብር ገባ ጉርሻ፣ በአብይ ሁልሽም አፈርቢ። እባካችሁ ስማችሁ ዱባለ፣ ደሳለኝ፣ ሙሉቀን፣ ነጋና በቀለ የሆናችሁ ሰዎች የልጃችሁን ስም ብትሞቱ ሳራ እንዳትሉት። አያቴ ከሰው በላይ አድርግህ ብላ መርቃኝ። ይሄው አሁን ኮንዶሚኒየም 8ኛ ላይ ነው ቤቴ። በዛም ሆነ በዚህም የአያቴ ምርቃት ጠባላለ። እባካችሁ ልተኛ ነው፣ ዝም በሉ። እሱን ወስደህ ድመት ታምጣልኝ ይባል። እስቲ አንድ ቀልድ ንገረኝ። በዚህች ሀገር እሰራለሁ እለወጣለሁ። አንተ ጅብ ቀስ ብላ አትበላም እንዴ? እኛ ራሱ እንደዚህ አንበላም። ተረጋግታ አትበላም እንዴ? የት ሄድብሃል? ምን አይነቱ ነው ያሳማ? ፍቅረኛዬ ስትተኛ ጸጉሯን እያሻሻው እንቅልፍ ባስወስደት ደስ ይለኝ ነበር፣ ግን ጸጉሯ ቁም ሳጥን ውስጥ ነው። ይሄ እንጨት በፍጹም አይነድም። የስቲፎን ዘፈን ልቀቅበት፣ ግን 10 ሰከንድ ይበቃል። ከዛ በላይ ከሆነ ቤቱ ይነዳል። ወይኔ ወንድ ልጅ ተበላ። ባለስልጣኖች ፒውል እየተጫወቱ በ2000 ሲባባሉ ሰምቼ ገብቼ ለካ በ2000 ካሬ ነው።